ገደሉት። አሽከርካሪውን አስቁመው ከዘረፉት በኋላ ገደሉት። ይህንን ቪዲዮ በተቻላችሁ መጠን ለሚመለከተው አካል አቅርቡልኝ። እስከ መቼ ሹፌር እንግልትና ስቃይ፣ ሰቆቃ፣ ሞት ይቀጥላል? ሚያዝያ 12 ሰኞ ዕለት ነው ይህ ተግባር እንግዲህ በአፍዴራና በኢረብቲ መካከል የተከሰተው አፋር ክልል ላይ ማለት ነው። እኔ በጣም የገረመኝ ነገር እንዴት አሽከርካሪ በዚህ ልክ ሁሌ ስቃይና ሁሌ እንግልት ይገባል? ኢትዮጵያ ውስጥ ያለ አሽከርካሪ በቃ መብቱ በዚህ በኩል እየተጣሰ ሁሌ ይቀጥላል። እኔ ምን አይነት ዘመን ላይ እንደደረስ ነው ግራ የሚገባኝ። አንድ ዘራፊ ከዘረፈ በኋላ ሹፌሩ ምን አርግ ብለው ነው ህይወቱን የሚያሳጡት? ቆይ እስከ መቼ ነው ግን ይሄ ነገር የሚቀጥለው? እስከ መቼ በየቦታው ሹፌር እየተገደለ፣ ሹፌር መብቱ እየተጣሰ እየተሰቃየ? ትንሽ አያሳዝናችሁም? ቤተሰብ አለው። እኔ በጣም ከአቅሜ በላይ ነው የሆነብኝ። በዚህ ልክ እንግዲህ ሹፌር አደባባይ ላይ በቀን በዘራፊዎች፣ ኧረ በጣም ያሳዝናል። ሹፌሮች ስቃይ መቼ እንደሚያበቃ ነው ግራ የሚገባው። እስከ መቼ ድረስ ነው በዚህ ሁኔታ የምንቀጥለው? እስከ መቼ ድረስ በዘራፊ እየተገደለ ሹፌር? ይህንን የሚያስቆም የህግ አካል ይቁም፣ ይጥፋ። ግራ የሚገባ ነገር እኮ ነው። በዚህ ጉዳይ ላይ የአፋር ክልል ፖሊስ እስካሁን የሰጠው መግለጫ የለም። ከአፋር ክልል ፖሊስ በኩል መግለጫውን እንጠብቃለን። ትንሽ አያሳዝናችሁም? ሹፌር እንደናንተ እኮ ቤተሰብ አለው፣ ልጅ አለው፣ ሚስት አለው፣ እናት አለው፣ አባት አለው። በየበረሃው እየሄደ የሚደፋው ለምንድን ነው ግን? ሁሌ እስከ መቼ ነው ስቃይ የሚያበቃው? እስኪ እንዴ! ይህንንስ ጉዳይ ሀይ የሚል የመንግስት አካል ይጥፋ። ቆይ ሹፌር፣ ሁሉም ሹፌር አድማ ከቆመ